በባቡር ውስጥ ድምፅን ከፍ አድርጎ ማውራት እንደ ወንጀል የሚቆጠርባትን ሀገር አስባት። እንኳን ወደ ትራቨል በደህና መጣችሁ። ዛሬ በዕለት ተዕለት ህይወቱ ላይ ያሉትን አመለካከት በሚቀይር አስገራሚ የጃፓን ባህል ውስጥ እንገባለን። ነገሩ ሁሉ የተመሰረተው በሁለት ጽንሰ ሀሳቦች ላይ ነው። ሜይዋኩ ማለትም ሰውን ማስቸገር ማወክ እና ኤንሪዮ ማለትም ራስን መግታት። በጃፓን ትልቁ ማህበራዊ ኃጢአት ሌላውን ሰው መረበሽ ነው። እስቲ ትንሽ እናብራራው። ጸጥተኛው ባቡር። በጃፓን ባቡሮች ውስጥ በስልክ ማውራት በፍጹም የተከለከለ ነው ወይም ነውር ነው። ጓደኛው ጋር እንኳን ድምጾን ከፍ አድርገው ካወሩ በዙሪያው ካሉ ሰዎች ከፍተኛ የቅሬታ አስተያየት ይገጥማቸዋል። አስቡት እንግዲህ። በሁለተኛ ደረጃ ደግሞ ቆሻሻውን ወደ ቤቶ ይውሰዱ። በ1995 በባቡር ጣቢያ ላይ ከደረሰ ጥቃት በኋላ ጃፓን የህዝብ ቆሻሻ ማጠራቀሚያዎችን አስወግዳለች። ነገር ግን ህዝቡ ከመሬት ላይ ከመጣል ፋንታ ቆሻሻውን በቦርሳው ይዞ ወደ ቤቱ ይገባል። ስጦታ ግዴታ ወይም በእነሱ አባባል ኦሚያጌ። ወደ እረፍት ከሄዱ ለስራ ባልደረቦቹ ኦሚያጌ የሚባል ልዩ መግዛት ግዴታ ነው። ካልገዙ እርሶ በሌሉበት ወቅት ለሰሩት ተጨማሪ ስራ ግድ እንደሌላችሁ ተደርጎ ይቆጠራል። ባህል ነው እንግዲህ። እነዚህ ከግል ፍላጎት ይልቅ ለማህበረሰብ ቅድሚያ የሚሰጡ ባህሎች ናቸው። ከፍተኛ ራስ መግዛትን ይጠይቃል። ነገር ግን ውጤቱስ? በዓለም ላይ በጣም ንጹህ፣ አስተማማኝ እና ጨዋ ማህበረሰብ መፍጠር ችለዋል። ለመሆኑ ይሄ ካልቸር ተመችቷችኋል? እስቲ ኮሜንት ላይ አጋሩ። በእኔ በኩል ግን ምርጥ ነው ብዬ ነው ማስብ። ሰብስክራይብ፣ ላይክ ማድረግ እንዳይረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰናይ ጊዜ